ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከተፍ ብያለሁ። ሁላችሁም ለናርዲ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ ሼር በማድረግ ቪዲዮን እስከ መጨረሻው ተከታተሉ። ሁላችሁም በመለቃቸው ቪዲዮዎች ላይ እጅግ እንደተደሰታችሁበት ተስፋ አደርጋለሁ። ብዙዎቻችሁን ደግሞ በኮሜንት ላይ አይቻለሁና ሁላችሁም በኮሜንት ላይ አሁንም ሐሳብ አስተያየታችሁን እየገለጻችሁ ዛሬ ደግሞ ይዤላችሁ የመጣሁት በጣም በሶሻል ሚዲያ ላይ ውድ ከሚሸጡ ቅባቶች ከበቃ ምድር ላይ ካለ ነገሮች ውጪ የተሰራ የሚመስላችሁ ቅባት ምን መሰላችሁ? ይሄ እንግዲህ በሶሻል ሚዲያ ላይ እጅጉን በአሁን ጊዜ ቀዳማዊ በመሆን እየተሸጠ ይገኛል። እሱም ከ20 በላይ የተለያዩ የተወጣጡ ውህዶች ስላለበት ነው የምለው። እዛ ላይም እነሱም ሲዘረዝሩ ብዙ አይነት ለፀጉር የሚያሳድጉ ነገሮች ገብቶበት ስለተሰራ ነው ሲሉ ሰምተናልና ምንም የተለየ እዚህ ጋር ከምታዩአቸው ቤት ውስጥ ከሚገኙት የተለየ ነገር የለምና ሁላችንም በቤታችን መስራት እንችላለን። ይሄንን ቅባት ደግሞ ለመስራት እዚች ጋር ወረጋ ጋህር ማለትም በእኛ የዛፍ ቅጠል የሚባለው የባህር ዛፍ ቅጠል ይቅርታ ለቃሉ ከተሳሳትኩ። እዚህ ጋር ደግሞ ሸርከት አድርጌ ፈጭቼዋለሁ። ጥቁር አዝሙድ፣ ወረጋ ጋህር እና አብሽ እዚህ ጋር ድፍኑንም ጥቁር አዝሙድ አደርግበታለሁ። እዚች ጋር ደግሞ ገርፋ አለኝ። ገርፋ ማለት በእኛ ቀረፋ የሚባለው ማለት ነው። ቅባት ደግሞ ፈሳሽ ቅባት የትኛውንም የምትጠቀሙትን ትችላላችሁ። እኔ ዘይት ኦሊቪያ ኦይል እና ኮኮናት አዘጋጅቻለሁ። እንዲሁም ደግሞ የስጋ መጥበሻ ወይም ሮዝሜሪ አዘጋጅቻለሁ። ከርከዴ ካላችሁ መጠቀም ትችላላችሁ። እኔ ግን ስለሌለኝ ነው። እሺ እና እሱንም አድርጉበት። እሺ እዚህ ጋር የተፈጨው ጥቁር አዝሙድ አለ። አብሽ 2 ማንኪያ ይቅርታ እንግዲህ ጠረጴዛ ትንሽ ዝቅ ያለ ነው አሳያችኋለሁ። አብሽ ቢበዛው ችግር የለም። በትንሿ ሻይ ማንኪያ 3 አድርጋለሁ። ያልተፈጨውን ደግሞ ጥቁር አዝሙድ ይበልጥ አደርግበታለሁ። ጥቁር አዝሙድ ከፀጉር ማሳደግን በዘለላ ለፀጉራችን ጥቁረት እጅግ በጣም ጠቀሜታ አለው እንድታውቁ። 1 ማንኪያ የተፈጨውን ስላለ ሮዝሜሪ የበለጠ ደረቁ ቢሆን የተሻለ ነው። ምክንያቱም ይሄ ቅባት ስለሚቆይ መጨረሻ ላይ አሳያችኋለሁ። የዩቲዩብን ቪዲዮ እየቀረስኩ ስለሆነ ነው ወደዛ ምዞረው። እናንተ ስጋ መጥበሻ ወይም ሮዝሜሪ አንድ ሻይ ማንኪያ ቅርንፉድ የበለጠም ማድረግ ትችላላችሁ። እኔ ቅርንፉዱ ስላለቀብኝ ነው። አብሽ፣ ጥቁር አዝሙድ ሸርከት የተደረጋና እዚህ ጋር ደግሞ ድፍኑን ቅርንፉድ፣ ስጋ መጥበሻ፣ አብሽ ይሄው 1 2 3 አይነት ከዚህ ጋር 4 5 እና 6 አይነት እናንተ ካላችሁ ሌሎችም ነገር ማድረግ ትችላላችሁ። ማለትም ከርከዴና ምንድነው ሰሊጥ ማድረግ ትችላላችሁ። የታመሰ ሰሊጥ አድርጉበት። እሺ የወይራ ዘይት ይሄ ኮኮናት ነው።
እናንተ የትኛውን መስማማችሁ ፈሳሽ ቅባት መጠቀም ትችላላችሁ ግዴታ ለኔ የተስማማ ለእናንተ ይስማማል ማለት አይደለም ያዘጋጀነውን በሙሉ እዚህ ላይ እናደርጋለን ድፍኑንም አደርግበታለሁ ከርከዴ ካላችሁ ጨምሩበት ብያለሁ እኔ ስለሌለኝ ነው ቅባቱን ከዚህ ማብዛት ትችላላችሁ ነገር ግን እኔ ሁሉ ጊዜ ስለሚሰራ ከዚህ በላይ ማድረግ አልፈልኩም ከዛም ፎጣ ነገር እንሸፍነዋለን ይሄ የቅባት ማጥለያ ነው ነገር ግን አነስተኛ ፎጣ ስለሌለኝ ነው እናንተ የትኛው ባላችሁ ፎጣ ማድረግ ትችላላችሁ ከዛን እስከ 10 ቀን ጨለማ የሆነ ቦታ እናስቀምጣለን ማለትም ብርሃን የማይበዛበት ወይም ማብራት የሌለበት ክፍል ላይ እናስቀምጣለን ለ10 ቀን ከዛም በኋላ አውጥተን ከፍተነው እያጠለል ለፀጉራችን መጠቀም እንችላለን በጣም በውድ የሚሸጡ በብልቃጥ የሚሸጡ ደጅ ላይ በብዙሃን ሰዎች ማስታወቂያ እየተሰራባቸው የሚሸጡት ቅባቶች የዚሁ አይነት የተውጣጡ እንደ መድኃኒትነት በጣም በውድ ዋጋ አንዲቷ እቺ የምታከል ብልቃጥ 200 እና 300 ድርሃም የምትሸጠው 20 አይነት የተለያዩ ቅመሞች ተሰርቶ ነው ምሉ ምንድነው ያለበት ስትሉ ራሱ የተለያየ ምንም አይነት ቫይታሚናቶች ፕሮዳክት አይገባባቸውም ልክ እንደዚህ አይነቶች አንድ ላይ ተቀናጅተው የሚሰሩ ናቸውና በቤታችን ውስጥ በእንደዚህ አይነት መልኩ ሰርተን እንጠቀምላችኋለሁ ቪዲዮን ከወደዳችሁት ላይክ ሼር ሐሳብ አስተያየታችሁና እንዲሁም ዩቲዩብ ሰብስክራይብ አድርጉ ሰላማችሁ ይብዛልኝ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ